ደስተኛ መሆን መቼ እንደምንጀምር ታውቃለህ? በቃ ሰዎች ስለኔ አያስቡም፣ ስለኔ አይጨነቁም ብለህ በቃ ሁሌ ስላንተ እንደማያስቡ አንተ ስለምትለብሰው፣ አንተ ስለምትጠቀመው ነገር፣ ስላንተ አረማመድ፣ ስላንተ አቋም፣ ስላንተ የሰውነት ቅርጽ በቃ ሰዎች ስላንተ እንደማያስቡ ሲገባህ ነው በቃ ደስተኛ መሆን የምትጀምረው ማለት ነው። እና ደግሞ ላንተው ካንተው ውጭ ማንንም እንደሌለ ሲገባህ በቃ ላንተ ለራስህ ነው እስኪ ራስህን ስትወድ ማለት ነው። እኔ በጣም ራሴን በጣም ደስ ይለኛል፣ ራሴን ወደዋለሁ በቃ ምክንያቱም ካንተ በላይ ራስህ ስትወደው ነው ሌሎችም የሚወዱህ። ራስህን ስትጠብቀው ሌሎችም ይጠብቁሃል ማለት ነው። ራስህን ስታከብረው ሌሎችም ያከብሩሃል። አንተ ያላከበርከው ማንነት ማን ያከብርልሃል? ማንንም አያከብርልህ ማለት ነው። ራስህን ውደደው እስኪ በቃ ሁሌ ደስ ይላል እኮ ደስታው ማለት ነው። ሰዎች ስላንተ እንደማያስቡ ሲገባ ያለው ነፃነት፣ ሰዎች ስላንተ እንደማይጨነቁ ሲገባ ያለው ነፃነት በቃ እንዴት አድርጌ ልንገራችሁ ማለት ነው። እንዴት ያስደስታል። ምን አይነት ላይፍ እንደምንኖር በቃ አገምተውም። በጣም ደስተኛ የሆነ ላይፍ ነው የምትኖረው ማለት ነው። ኖርማል አንተ ሰዎች ስለምታወጣው ቃል እንደዚህ ያለ ብለው አንተ የሆነ ነገር አንተ ላይ ቢያዩ ምሳሌ የሆነ ነገር አንተ ላይ ያዩ ያን ነገር እዛው ነው የሚረሱት፣ እዛው ይረሱታል። እነሱም ላይ የሚከሰት ነገር ነው። አንተ ላይ የሚከሰተው ነገር ሁሉ እነሱም ላይ ሊከሰት ይችላል።